ብዙ ጊዜ አቅምና ፍላጎት እያላቸው ለመወሰን በጣም የሚቸገሩ ደንበኞች ያጋጥሙናል። ባይገርማችሁ ደግሞ መጀመሪያ ቀድሞ የሚመጡትም እነሱ ናቸው። ቀድሞ ይመጣሉ፣ መረጃ ይወስዳሉ፣ ሳይት ያያሉ። ከዛ ግን ለመወሰን ይቸገራል። ታዲያ ይሄ እንደ ኢንቨስትመንት በጣም ብዙ ዋጋ የሚያስከፍል ችግር ነው። ብዙ ጊዜ ይህ ችግር የሚመጣው ለምንድን ነው ካለን ደንበኞች ፍራቻ ያ ፍራቻቸው ምንድን ነው? ይሄ ኢንቨስትመንት ፐርፌክት ካልሆነ ወይም ከከሰርኩ። ግን ደግሞ እንደምናውቀው የትኛውም ኢንቨስትመንት ፐርፌክት የሚባል ኢንቨስትመንት የለም። ስለዚህ አንድ ሰው ኢንቨስትመንት ሲያደርግ ሉዝ ኦር ጌን እንዳለው አስቦ ኢንቨስት ማድረግ አለበት ማለት ነው። ታዲያ እነዚህ ደንበኞች ይህን ፍራቻቸውን እስካላቆሙ ድረስ ወይም ይህን ማይንድ ሴት እስካላስተካከሉ ድረስ ምንም አይነት ለውጥ ራሳቸው ላይ ያመጡ ሰው። ታዲያ ይህን ነገር ለማስተካከል መጀመሪያ ማስተካከል ያለባቸው ማይንድ ሴታቸው ላይ ነው ማለት ነው። ሰው ይህን ነገር ካስተካከሉ ግን ለማንኛውም ውሳኔ በጣም ይቀርባሉ ማለት ነው። ብዙ ጊዜ ቅድም እንደነገርኳችሁ መጀመሪያ ይመጣሉ። መጀመሪያ ሲመጡ ብዙ ስቶኮች አቬለብል ይሆናሉ። በጣም ቆንጆ ቆንጆ ስቶኮች፣ ለምሳሌ አፓርትመንት ከሆነ የጠዋት ፀሐይ የሚያይ በመንገድ በኩል የሆነ ለኢንቨስትመንት የሚያስቡት ከሆነ ማለት ነው። ግን እነዚህ ሰዎች ለውሳኔ በጣም ተንቀራፈው ለምሳሌ ከ2 ወር በኋላ ወይም ከ1 ወር በኋላ ተመልሰው ሲመጡ ግን እነዚህን ስቶኮች አያገኟቸውም። ስለዚህ ይሄን ነገር እስካላስተካከሉት ድረስ ትርፋማ ኢንቨስተር የመሆን አቅማቸው እያነሰ ይመጣል ወይም የተመረጠ ነገር ላይ ይደርሳሉ ማለት ነው።